ዛሬ ጠላ ጠጅ አረቂና ጥሬ ስጋ ለመሞከር ኖህ ሬስቶራንት ተገኝተናል። እንደምታዩት በጣም ሂውጅ እና ነፋሻማ አየር ያለው ሲሆን ሪላክስ ለማድረግና የሀበሻ ኮሚኒቲን ለማግኘት አሪፍ ሆኖ አግኝቼዋለሁ። እንዲሁም ገና እየደረሰ ስለሆነ የገናም ቫይብ ታዩበታላችሁ። ውስጥ ገብተን እንደተቀመጥንም ምግባችን የመጣ ሲሆን በአይኔ ብቻ ጠገብኩ የሚባለው አባባል እዚህ ጋር ነው የገባኝ። ምክንያቱም እንደምታዩት ምግቡ በማየት ብቻ ምራቃችሁን ደጋግማችሁ እንድትጡ ያስገድዳችሁ። ከዛም ከጥሬ ስጋው ጀምረን በሚጥሚጣችን እያዋሃድን የበላን ሲሆን ስጋው ለጥርስ የማይከብድና ፍሬሽ ስለሆነ በጣም ነበር የተመቸ። ጋይስ ሸክላ ጥብሳቸው ደግሞ ይለያል ነው የምላችሁ። አረ ለካሜራ ቀስ ብለህ ብላ ቢሉኝ እንኳን አልሰማም ብዬ እንደምታዩት የፈጠነ ነበር ያጣደፍኩት። ምግባችንን በልተን ሳንጨርስም ይህንን የመሰለ ጠላ ከነ ጉርማ ሞገሱ የመጣልን ሲሆን ጠላችንንም ለምግቡ ማወራረጃ እየተጠቀመ ከሀገር ቤት የሚመጣ ቆንጆ አረቅ ያለ እችንም ቅመሳት ተባለ። ጋይስ እስከ መቼ ሰው ሲበላ ያየን ምራቃችንን እንውጣለን? ኑና ይህንን የመሰለ ፍሬሽ ጥሬ ስጋ አይ ካላችሁ ደግሞ ጥብሱን ቅቅሉን እያላችሁ ጥግብ በሉልኝ። ከምግብ በኋላም ይህንን በመሰለ የቡና ሴርሞኒ ፈንድሻውን እጣኑን አድርገው የዶሮ አይን የመሰለ ቡና የቀረበልን ሲሆን ቡናችንን እንደዚህ ባለ ድባብ ስጠጣ ደግሞ ጋይስ በቃ ሀገር ቤት ሄድኩ ነው የምላችሁ። በተጨማሪም ይህ ሬስቶራንት ለተለያዩ ፕሮግራሞች የሚሆኑ አዳራሾችንና ይህንን የመሰለ ፈረስ የሚያስጋልብ ቦታ ያለው ሲሆን ሰርጎችን፣ ልደቶችን ወይንም ደግሞ የተለያዩ ፕሮግራሞችን ለማዘጋጀት ምንም ሀሳብ እንዳይገባ እናንተ ብቻ ታች ላይ በማስቀምጠው ቁጥር ደውሉ። ካባረንት ሮድ ነርሲንግ ካውንስል ፊት ለፊት ታገኛቸዋላችሁ።